የአሜሪካ መንግስት በኤርትራውያን ላይ የጉዞ ማዕቀብ ጥሏል። እንግዲህ የአምባገነኑ የኢሳያስ አፈወርቂ መንግስት እስካለ ድረስ ግራ ገባን እኮ እንዴ! ከድሮ ጀምሮ እኮ አይፈቀድም እኮ እንዴ! የኤርትራ መንግስት ለአሜሪካኖች ሪጂም ቼንጅ ነው እንጂ ፓስፖርቱን ሁሉ ማየት አይፈልጉም። 20 ዓመት ሞላቸው። አይፈቀድም። ግን ሬዲዮ ሁልጊዜ ይነገረናል። ገበሬው በተለይ የኤርትራዊ ገበሬ የገጠር ሰው በጠቅላላ አገራችሁን ጥላችሁ ውጡ፣ አሜሪካ ከመጣችሁ አውቶማቲካሊ ግሪን ካርድ ይሰጣል፣ መኖር ትችላላችሁ። አውሮፓ ከመጣችሁ ደግሞ ቦርቦር 1000 ዩሮ ይሰጣችኋል። አዳዲስ ቤት ትልልቅ በቃ ሰፊ ቤት በቃ እንደውም ሽንት ቤት ያለው ዋሽንግ ማሽን ያለው ሁሉ እንደሚሰጣችሁ በቃ ይደረጋል። ትምህርት ልጆቻችሁን በነፃ ሁሉ ታስተምራላችሁ ምናምን ተብሎ ቅስቀሳ ይደረጋል። በቃ የገጠሩ ህዝብ ገበሬው ለኤርትራዊ 20 ዓመት ሙሉ 2008 በቃ ምን እየተባለ ቀጥ እንደምንም ብላችሁ ብቻ ወይ አውሮፓ ወይ አሜሪካኑ ፓስፖርታችሁን ግን ይዛችሁ እንዳትመጡ። ፓስፖርታችሁን ትቀዳላችሁ። ፓስፖርት ካየ ሪጀክት ነው የሚደረገው። ይሄ ሁሉም ኤርትራዊ የሚያውቀው ነው። እንደ ኒውስ ሆኖ መምጣቱ ነው ግራ የሚገባን እንጂ በቃ አንድ ገበሬውን ኤርትራ ውስጥ በቃ ምንድን ነው የምትፈልገው ሲባል ኦኬ በነፃ ለሀገራችን መስራት እንፈልጋለን፣ ግን ሲቲዝንሽፕ እኮ ያመልጠናል። ደግሞ አሁን ሊዘጉት ነው እና በቃ ትልቅ እንትን ውስጥ የሞራል እንትን አለን። ሁል ጊዜ ለሀገራችን በነፃ መስራት ይሻላል ሀገራችንን ማሳደግ መጠበቅ፣ ወይስ አሜሪካ ሲቲዝንሽፑ ቁጭ ብሎ ይጠብቀናል ግሪን ካርዱ? ያ ነው እንግዲህ። እና እንደውም ለምን ግራ ገባኝ እንደ ኒውስ ሆኖ ሲመጣ እንዲ አይፈቀድም እኮ አይፈቀድሮ ጀምሮ አይፈቀድም ለኤርትራ የኤርትራ ፓስፖርት የኤርትራን ጋቨርንመንት ያለበት ነው። በአረብኛም ነው የተጻፈው፣ በእንግሊዝኛ በአረብኛ። እሱን ሲያዩ በቃ ራሳቸውን ነው የሚያማቸው። እና ያው ትራምፕ ደግሞ እንደምታዩት እንትን ነው በቃ ነው ሪጀክት አደረገው። መምጣት ከፈለጋችሁ በቃ እንደምንም ብላችሁ ግቡና አሳይለም ጠይቁ። አውቶማቲካሊ ግሪን ካርዱና ከ5 ዓመት በኋላ ደግሞ ሲቲዝንሽፑ ይሰጣል ተብሎ ለሁሉም ገበሬው ጠቅላላ ለኤርትራዊ ይሄ ነው።